አዳማ አድራችሁ እንዴ ብናድርስ ታዲያ አዳማ ሱመያ አዳማ ነው እንደምትኖረው እኮ ገባኝ። ተመልሳችሁ አብራችሁ ወደ አዲስ አበባ መጣችሁ አለ እኮ መጣን። ግን እኔ ቤቷን እኔ ነገርኩክ ሱመያ ማን የእናቷን ልጅ እንኳን አታምንም። በዚህ ሰዓት ነግራኛለች እኮ ልጆቼ እንኳን 18 አመት ቢሞላቸው አላምናቸውም ነው ያለችኝ። እሷ ቤቷ ልታሳየኝ አዳማ እኮ ያደርነው ሆቴል ነው። እሺ ለኔ እንኳን የምታስቢ ከሆነ ማለት ነው ለኔ ካሰብሽ ለምንድን ነው እንትን ያላልሽው ማለት ነው? እኔ አላቅም ሱመያ ምን እንደምትለኝ ግን ይሄ ከክፋት አይደለም እና የምር እናንተ ሁለታችሁ እንድትታረቁ ከመፈለግ አንፃር ግን ተከትያታለሁ። እሺ ስለዚህ የገባችሁ የነበረው ሆቴል ነበረ ፒያሳ ማለት ነው። እሺ ከዛ ግን ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሰሙ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ በጠዋቱ ያመጣኝ ጉዳይ ሰሞኑን እንደምታውቁት ከሱመያ ጋራ አዳማ ሄደን ቪዲዮ ሰርተን ነበረና እና ሰይድንም እንዳያችሁት የመን ሄዶ በጣም ተጎሳቅሎ ምናምን ነገር ቪዲዮ ለቆ ነበርና በዛ ጉዳይ ላይ ያው እሱም ቪዲዮ ቤቱ ድረስ ሄደን ምናምን ነገር ከሱመያ ጋራ በሰራ ነው ቪዲዮ ላይ እኔን በጣም ተቆጥቶኛል። የምር በጣም ተናዶብኛል እና እንደምታዩት የዛኔ እኔ እንደዛ ተጎሳቅሎ ምናምን ነገር ሳየው ርቢያት እንዲታረቁ የሆነ ነገር አስተዋጽኦ አደርጋለሁ ብዬ ነበረ ያሰብኩት። ነገር ግን አልተሳካልኝም። ሰይድም በጣም ነው የተናደደብኝ እና ለማንኛውም ዛሬ እንገናኝ ብሎኝ እዚህ ማለት ካፌ ምናምን ምግብ ቤት እንገናኝ ነበር ያለኝ። እኔ ደግሞ ፈቃደኛ አልሆንኩም፣ ምክንያቱም በጣም ተናዷልና የምር ፈርቻለሁና መንገድ ላይ ተገናኝተን የሚለኝን ነገር እስኪ እናያለን። ግን አሁንም ቢሆን እኔ ጉዳዩን ዝም ብዬ የምተው ነገር አይደለም። ሰይድም ይምጣ እና ሱመያም አሁን ከሷ ጋር ጥሩ ግንኙነት ነው ያለን። ስለዚህ ሁለቱም ጋራ ለማስታረቅ ሞክራለሁ። ምክንያቱም ማለት በጣም እኔ ሁለቱም ጋር የምር አንድ አይነት ስሜት ነው ያለኝ። እኔ ለሰይዱም ማደላው ነገር የለም፣ ለሱመያም ማደላው ነገር የለም። ሁለታቸውንም በጣም ነው የምወዳቸው። ቢታረቁ እና አንድ ላይ ቢኖሩ ልጆቻቸውን ቢያሳድጉ እኔ በጣም ደስ ይለኛል እና ምንም አይነት ነገር አድሎ አላደረኩም እና አሁን ሰይድ መቶ ምን እንደሚለኝ አላውቅም የምር ማለት ነውና ማለት ያምን ጨጨቀ ነው የሚያወራኝ ሁላ ማለት ነው። እኔ ሰይድ እንደዚህ አይደለም፣ ምክንያቱም በጣም ነው የምንከባበረው ምናምን ነገር በጣም ይረዳኛል። በዩቲዩብ ደረጃ በጣም ያበረታታኛል እና ስለዚህ ሰይድን ማስከፋት አልፈልግም። ያው የዛኔም እንደነገርኳችሁ የመጣሁት አንደኛ ሱመያ እንድትቀርበኝ ስለፈለኩ ነው። ከሰይድ ጋር ያለንን ቀረቤታ ስለምታውቅ እሷም መጀመሪያ እንደውም አይታችሁ ከሆነ ቪዲዮ በቃ አላመነችኝም። እስከ ረጅም ሰዓት ምደውል በቃ ያለችበትን ምነግረው ምናምን እየመሰላት ነበረ። በዛ ሰዓት እንደውም የመን ስለሆነ ነው እንደውም ቀርባ ያወራችኝ ምናምን ነገር እንጂ አዲስ አበባ ወይ አዳማ እንደሆነ ብታቅ ሀቂቃ አታምነኝም ነበር። ምክንያቱም በቃ ከአንዳንድ ደውዬ የምጠራው ነገር ነበር እየመሰላት የነበረው ማለት ነውና ያለው ነገር ሱመያ ምንም አልፈርድባትም። እውነት ለመናገር እንደ ሴት ማለት ነው እሷ ጋራ እንትን ሀቅ ስላላት ነው እኔ ያገዝኳትና ለዛ ነው። ለማንኛውም እስኪ ሰይድ መቶ ምን እንደሚለኝ አላውቅም። ምክንያቱም ከመሻሽ ቀርቤ ባናገረው ካሜራም ደግሞ ደብቄ ነው ማወራችሁ፣ ካሜራ እንዳለ አያውቅም እና ምን እንደሚለኝ አላውቅም። ስለዚህ አላህ ይርዳሽ ብላችሁ ለምንኝም ለዱዓ አድርጉልኝ። ምክንያቱም እንዲቀየመኝ አልፈልግም፣ እሱን ማስቀየም አልፈልግም የእውነት ለመናገር ማለት ነውና አብረን እናያለን፣ እንጠብቀው። ያ ማለት ሌላ ጊዜ እንገናኛለን። እዚህ አካባቢ ላይ ዝም ብዬ ነው በቃ ጠዋት ደውሎ እንትን ሲለኝ የምርሽ በሺቲ ነው ዝም ብዬ የወጣሁት ማለት ነውና ምን እንደሚለኝ አላወኩም። ለማንኛውም አብረን እስኪ እንከታተል። ካሜራውን ደግሞ ትንሽ ደበቅ አደርገዋለሁ። ካሜራ ራቅ አድርጌ ደብቅ ያለው እና ሰይድ እየመጣ ነው እና እስኪ ሰላም አለይኩም። እንዴት ነህ? ሰላም ነው። አይ እዚህ ይሻላል ብዬ ነው። እዚህ ጋር ይሻለናል ብዬ እኮ ነው። ቤታችሁ ነው ወይስ አንተ ቤታችሁ እዚህ ጋር ነው? አዎ። የትኛው
የሀብታም ሰፈር እኮ ነው ያለው። ፈራሽ ኧረ አብሽር ችግር የለውም። ሰላም ነው አለው አልሐምዱሊላህ። ሻይ ቡና እያልን ነው። ቁርስም አልበላሁም ነው። የምርክ ነው እንዴ? በጠዋቱ እኮ አንገብግበህኝ ከዛ እኔ ፈራሁ እኔ በቃ ገና መምጣቴ ነው። አብሽር ችግር የለውም። ማታ እንደመጣሁ እና አምሮባል የመን ሄደህ ምናምን ነገር የምር እንዴ? ምን ያምርብኛል? አምሮባል። አይ እና ዙረቱ አይቋረጥ እንግዲህ ሱመያ ነገር እና እንሂዳ። ኧረ ለምን ችግር የለውም። ኧረ ችግር የለውም። እዚህ ጋር ሆመን እናውራ። በይ ጠብቂ ታለሽ ነው በር ከፍተህ አድርገሽ የእናንተ ነው። አይ ለምን አትናገሪ? ሰው አለ ሰው አለ። ፈራሽ ሱመያ እዚህ ደበቅሽው ፈራሽ። መቼም አታምነኝም አይደለም? የምር እፈልግሻለሁ ምናምን ነገር ብለህ እኮ ስትቆጣኝ እንደውም ማንንም ሳላገኝ ሮጬ እንደመጣሁት ይኸው እዚሁ አዲስ አበባ አንቺው ጋር እና ሰላም ነው ባላ። ሰላም ነው። አንተ እንደዛ ሆነ ምናምን አውቀህ ነው እንዴ? ፊልም ነው እየሰራህብን ያለው አንተ። ግን ተው ግን ሱመያ እኮ ስትለኝ አላመንኳትም ነበረ። አውቀው ነው። አይ አውቀው ነው ምናምን የምር። እኔ ግን በጣም ነው እንትን ያልኩት የነበረው የምር። ታለች ቢጠብቃለሁ እሷ እቤት መታ አዩን ትቀጠቅጣለች። ምን አይነት ድፍረት ነው? ኧረ ምንም የምር ምንም ማለት አንቺ እንኳን እሷ እንኳን ትሄደሽ ተናዳ ነው። የልጆቼ እናት ናት፣ ሚስቴ ነች። ስለሰደበቻት ያቺ ታርገውሽ። አንቺ ግን ምን ቤትሽ አንቺ ማለት አታልሽ እንደዚህ የምታደርጊ? ቢያንስ እንኳን አልነግራቸው እንዴ? ምን ብዬ ነው የምነግራቸው? ማለት እኔ ያሰብኩት የነበረው ሀቂቃ ማለት ነው። አሁን ያቺኛዋ ልጅ ሽንቷ ሸናች አላችሁ፣ የእውነት ከሆነ ማለት ነው። ላው ላይ ሸናች። አሁን ደንግጣ ልጅቷ በሽተኛ ብትሆንስ? ኧረ ማለት እኔ ሱመያ እንደማትጎዳቸው ምናምን ያለ አንዳንድ ሰው የማይፈልገውን ድንገት ደንግጦ በድንጋጤ ፓራላይዝ ሊሆን ይችላል። ኧረ እንደዚህ ያን ያክል እንኳን አይደለም። በዛ ላይ ደግሞ እኔ ሱመያን መጀመሪያ አስምያት ነው የመጣሁት ምንም ነገር እንደማትነካቸው ማለት ነው። ምክንያቱም ዝም ብለን ያው እንደዛ እንደጎረሩ ማለት ልጅቷ ደግሞ ጭራሽ በማያገባት ነገር ገብታ ያን ያክል ሱመያን መናገር የለባትም ነበርና ሀቅ ስለነበራት ሄጄ ብቻ ልንገራቸው ስላለችኝ ነው እኔ የመጣሁት። ያገዝኳትም ደግሞ አንድም እኔ ሱመያ ታውቃለህ ረጅም ጊዜ ስልክ አታወራኝም ነበረ ካንተ ጋራ ስለምናወራ ምናምን ነገር ያኔ ራሱ የተገናኘን ጊዜ የምር እስከ መጨረሻው ምንም አላመነችኝም እና የመን ስለነበርክ ነው እንጂ አዲስ አበባ ወይ ደግሞ አዳማ ብትሆን በቃ ካንዳንድ ደውዬ መጣራክ ምናምን ነበር እየመሰላት የነበረውና ሱመያ በዚህ ሰዓት ምንም ሰው እያመነች አይደለም። ለዛ እኔ በቃ እሷን መቅረብ አለብኝ ማውራት አለብኝ። ከዛ በኋላ ሁለታችሁንም አንድ ቀን እሺ ካላችሁኝ እሷ እሺ ካለችኝ የምር ማለት ነው አገናኝቻችሁ እንድትታረቁ ነው የምፈልገው ሀቂቃ ማለት ነው። እንዴ እስከ መቼ እንደዚህ ይቀጥላል ነገሩ እንዴ? በጣም እኮ ነው እንትን ያላችሁት የምር። ልጆቻችሁን በእናንተ መሀል ደግሞ ይጎዳሉ እናንተ እንትን ስትሉ ማለት ነው። ስለዚህ አንተም ደግሞ ሱመያ የምትፈልገውን ነገር አድርገህ የልጆችህ እናት ናት። ስለዚህ የምትፈልገው ነገር ነግራሻለች እንዴ? እሷ እኮ የተጣላችሁት እኮ በምንም አይደለም እኮ አይደለ እንዴ? በቃ አንተ ማለት እዚህ ጋር ሀቅ እናውራ። ምንም ነገር የሚደባበቅ ነገር የለም አይደለ? አንተ እኮ ስትመጣ የዛኔ እንደ ሴት ሁሉም ጋር የሚሰማው ስሜት ነው እሷ እየተሰማት ያለው አዲስ ነገር አይደለም የምር ማለት ነው። ስለዚህ አንተ ስትመጣ ሚስት ላገባ ነው ምናምን ብልሃት አይደለም አይደለ? ሁለታችሁ የተነጋገራችሁት ነገር አለ። ብዙ ነገር ነግራኛለች። ስራ ልትሰራ አላማ እንደነበራችሁ ምናምን ነገር ነው። ስለዚህ ድንገት ተነስተክ ሚስት አግብቻለሁ ያውም በሚዲያ ምናምን ነገር እየታየ ምናምን ከባድ ነው። ሳይሰማት አይቀርም። አሁን እሺ ልክ ነሽ አንቺ ማለት ነው። አሁን የፈለኩሽ ለምን ተቀለሽ ማስቸኳይ የፈለኩሽ ያለችበት ቤት ለሱ ነግረሻታል። እኔ አትንገረብ ይሻላል። ኧረ እኔ ነገርኳትም ብነግራት ሲጀመር አሁን ቀጥለጥ ብለሽ ምንም ሳትናገሪ ሰው እንዴ ምንም ሳታንገራግሪ ያለችበት ቤት ታውቂያለሽ። ቀጥ ብለሽ አድርሽ። እኔ አላቅም ልጆች በጣም ነው ማለት ባቀኔ እንዴት ማለት አላቅም ሲጀመር አብራችሁ አዳማ አድራችሁ እንዴ ብናድርስ ታዲያ አዳማ ሱመያ አዳማ ነው እንደምትኖረው እኮ ገባኝ። ተመልሳችሁ አብራችሁ ወደ አዲስ አበባ መጣችሁ አለ እኮ መጣን። ግን እኔ ቤቷን እኔ ነገርኩክ ሱመያ ማንን የእናቷን ልጅ እንኳን አታምንም በዚህ ሰዓት ነግራኛለች እኮ ልጆቼ እንኳን 18 አመት ቢሞላቸው አላምናቸውም ነው ያለችኝ። እሷ ቤቷ ልታሳየኝ አዳማ እኮ ያደርነው ሆቴል ነው። እሺ ለኔ እንኳን የምታስቢ ከሆነ ማለት ነው ለኔ ካሰብሽ ለምንድን ነው እንትን ያላልሽው? ምን
ቢያንስ ቀስ ብለሽ ከኋላ በራይድ ተከትለሻት እንዴ እሱ የምር ማለት ነው። እኔ አላቅም ሱመያ ምን እንደምትለኝ ግን ይሄ ከክፋት አይደለም እና የምር እናንተ ሁለታችሁ እንድትታረቁ ከመፈለግ አንጻር ግን ተከትያታለሁ። እሺ ስለዚህ የገባችሁ የነበረው ሆቴል ነበረ ፒያሳ ማለት ነው። እሺ ከዛ ግን እኔ አሁን ቪዲዮ እንዳየሁት ከሆነ ያው ወንድምክ አታሎ ምናምን በንጋታው ወደ ፒያሳ ስመለስ ሆቴሉ ሄዳለች አሉኝ ማለት ነው። በንጋታው ስመለስ የለችም ነው ያሉኝ ማለት ነው። ስለዚህ ወንድምክ አታሏት ወደ አዳማ እንደሄደች እና በጀሚላ ጉዳይ ቢዚ እንደሆነች ምናምን ነገር ነው ደውዬላት የነገረችኝ ማለት ነው። ግን ያው አሁን ተመልሳላታለች የወንድምክ ሚስት። ስለዚህ ይሄን ነው ማውቀው እስካሁን ድረስ ማለት ነው። ምንም ሌላ ነገር ያ ከቤት ብላ ጀሚላን ወስዳት ከናዝሬት ከአዳማ ከተመለሰች በኋላ እኮ እኔ የዛኔ በቃ በሰዓቱ ወዲያው በረራ ስለሌለ እኔና ሱመያ እኮ ከዛ በኋላ ተገናኝተን አናውቅም። በኋላ ተመልሳ እዛው ሆቴል አለች ወይስ? ኧረ አይደለችም። ደውዬላት ነበርና እንደውም ሲሄድ ሆቴል ሄጄ የለሽም አሉኝ ምናምን ነገር ብያታለሁ። በቃ ስለዚህ አውቃለች እኔ እንደማውቀው ቦታው። ኦኬ ስለዚህ ደግሜ ሄጄ እንኳን አልመጣችም ወደዛ ሌላ ሆቴል ተቀየረ እንጂ እርግጠኛ ነኝ እኔ የማውቀው ቦታ ድጋሚ አትሄድም። ነግሬ ካለው በተአምራት ለመደብቂ ብላሻለች፣ ቃል አስገብታሻለች። ወይኔ ይሄን እክል እንኳን እየነገርኩ አስምላሽ ነው። አረ ወላሂ ምን ሆነሃል? አባትና ልጅ ያው ምለሽም ዋሽተሽም ብታገናኝ ችግር የለውም እንዴ። ሲጀመር እኔ አይደለም አንተ ስታስበው ማለት ነው። አሁን ስልክሽ ራሱ እየተደወለ ነው ሱመያ ሆነ። አረ አይደለም የምር አይደለም ወላሂ አይደለችም። ላሳየህ ቁጥሩ አይደለችም አይደለችም። እኔ ማለት እንትን እንዳለል ብዬ ነው። ስሙ አጨክኛለሽ ወላሂ እየጨከንኩብክ አይደለም እንዴ። እኔ እኮ ሲጀመር ታውቃለህ እኮ ላንተ ምንም ነገር እንደማደርግ ማለት ነው። ግን እኔ አላቅም ማለት ይሄ ነገር እንደውም እኔ ቦታውን የሱመያን ያለችበትን ቦታ አውቄ የምር እጅህን ይዤ በወስድ ደስ ይለኛል። ከልጆችክ ባገናኝ አብረሻት አደርሽ አብረሻት ዋልሽ ምን አላችሁ? አዳማ ሄዳችሁ አዲስ አበባ ትራላችሁ። ቢያንስ ከማ ጋር ነው በስልክ የምታወራው የምትቀመጥበት አካባቢ? አረ ይሄን እኔ ሲጀምር አልነገረም፣ ከዚህ በላይ አልነገረም ምንም ነገር። ስለዚህ አላቅም እኔ አላቅም። ግን ከዚህ በላይ እኔ ይሄን ያክል አምናኝ ምናምን ነገር እኔ ሆቴሉን ራሱ ተደብቄ ሄጄ ያየዋት እሷ በቃ ማለት በቃ ቢያንስ ልጆችክን ታያለህ ተደብቀ ነው እንጂ እኔ ልጆቿን እሷ እኮ እያለች ያለች እኮ ቀጥታ እኔን ወዶኝ ምናምን አይደለም። በቃ ልጆቹን ከአንዳንድ ከኔ ጋር ከተገናኘ ልጆቹን ይዞብኝ ሊሄድ ነው እሷ ሀሳቧ ማለት ነው። ስለዚህ አንተ ይሄንን ልታደርግ ነው እርግጠኛ ነኝ። እኔ አሁን ብታይ ራሱ እኔ ልጆችን ስለናፈቀክ ልጆችን ከሩቅ ሆነህ እንድታይ ነው እንጂ ሆቴሉን ተደብቄ ያየሁት አላመንሽኝም። ወላሂ ሰሙ እኔ ልጆቼን እሷ ራሷ አምጥታ ጥላልኝ ብትሄድ ልጆቹ ከልጆች ገብቻ አልቀመጥም አይደለም። በቃ ማለት ተናደሃል አንተ ምን እንደምታስብ አላውቅም። ወንድ ልጅ ነህ፣ ስለዚህ ልታደርገው ትችላለህ። ወላሂ አላደርገውም። ልጆቹ ትንሽ ህፃን ገና ጡት ምጠባ ልጅ ተቀምጫት የለ ወስዳን ነው አላውቅም። ምን ሆነሽ ነው ጀሚላም ብትሆን? እሺ ለምንድን ነው ወንድምክ የቀማት? እሱማ ያው ለኔ ያስበው ነው እዛ እኮ ታዲያ። ኧረ እንደ የሚደረግ ነገር እንዴት እንዳበደች ራሷ ናት የምታውቀው። የዛኔ ራሱ እሱ እኔ ያበድኩ መስሎት አታለው እንትን ያላት በሱ ቤት ያው እንትን ለማለት ነው ቢያንስ እሱ ለዚህ ነው እንደዛ የሚሆነው እዛ የሚንከራተተው። ልጁን ቀምቼ ቶሎ በደውለት ይመጣል ሮጦ ይመጣል ብሎ አስቦ ነበር። እሱ ሪከርድ ራሱ አስቀምጦልኝ ነበር። ግን ያው እንደምታውቂው እኔም እንደዛ እንዲያደርግ አልፈለኩም። ኧረ ከባድ ነው በጣም እንዲያደርግ አልፈለኩም። ደንግጣ የሆነ ነገር ብትሆን እሷ እኔ እንጃ አላውቅም። ሴዶ የምር ማለት ነው። ከዚህ በላይ እኔ ስለሷ ያለው ሚስጥር ምናምን ንገረኝ ብለህ እንትን አትበለኝ። አልነግርም እኔ ሲጀመር ከባድ ነው። ተይሰሙ የምር እውነቴ ነው። ሌላ ነገር እንትን ብትለኝ ኦኬ። እኔ እኮ ነገርኩህ እኮ አንተን በጣም ስለምወድህና እኔ እንድትጎዳ ስለማልፈልግ ምናምን ያለችበትን ተደብቄ ሄጄ ያየውልህና ከዛ እየቀፈፈኝ ነው ያንን ነገር ሁሉ ላንተ ስለያደረኩትና ይከብዳል። እዚህ አሁን የምታወራው ሰው ምናምን እኔ አልቀመጥበትም ቤት አታውቅም እንጂ አላውቀውም። ወላሂ አላውቅም። እንዴት ነው የምነግርህ? እዚህ አዲስ አበባ ውስጥ የምትቀመጥ ቤት አታውቅም? አላውቀውም። እኔ ማለት በስልክ ነው ማውራት እንጂ ቤቱን አታውቅም? ወላሂ በስልክ አላውቀውም። ወላሂ አላውቀውም። እሺ ወላሂ ካልሽ አምንሻለሁ። እንግዲህ በር ዘጉብሽ ተናደው ክፍት ጥለሽ መጥተሽ እና
እና እሺ አሁን በምን ትተባበሪኛለሽ? ሌላኛው እሷ የምትልሽ ምክንያቱ ሌላኛው ምንድነው ችግሩ? ማለት ከዚህ በምን ታግዥኛለሽ? ሰማንቺ አሁን እና እሷ ሌላስ ችግሯ ምንድነው? ቆይ በጭራሽ አልገናኘውም ነው የምትለው? አይ ወይስ ምንድነው ሀሳቡ? ከሀዩም በላይ ደግሞ እሷ የነገረችኝ ነገር እኔም አላውቀው ከዚህ በፊት ማለት ነው። ማለት እኔ እናንተ በጣም የምናወራው ምናምን ነገርስ ግን ምንድነው እዛ ሀገር ወልደህ ወንድ ልጅ ደብቃል ምናምን የምትለኝ ነገር ቪዲዮ ላይ ራሱ እያወራች እኔ እኮ በቃ ማለት እኔ እዚህ ያለው ከአዩ ጋር ሰርግ ምናምን በተደረገበት ሰዓት ጊዜ ማለት ነው። እሺ እኔና እሷን ለማጣላት እና ሌላ ሰው ናቸው። ኦኬ የሆነ በቃ ውስብስብ የሆነ ነገር ነው። አንድ ቀን እሱን ነገር እኔ ራሴ እጅ አስተካክላለሁ። የኔ አይደለም ልጅ የምርክና ነው። እኔ ባልና ሚስት ለማስታረቅ ስም ይመሳሰላል። እቺ እንዳላወራ ይፋጃሉ፣ ወንድማማቾች ይጋደላሉ ብዬ ነው። ገባሽ? ይገዳደል ሰው አለ። እሱን ነገር እኔ ቀስ እጅ አስተካክላለሁ። ሱመያ ነው በአካል ባገኛት እኮ ላሳምናት ሞከራለሁ። ሚዲያ ላይ ግን ያከለ ነው ብዬ ብናገር ሰው ይገዳደላል። ለዛ ነው እንጃ አላቅም ማለት እሷ ሁላ እየተናደደች ያለችው ይሄ ሁሉ ነገር እንዴት ነው እስካሁን ድረስ እየኖርን የሚደበቅብን ነው? ገባህ? እዛ ጋር ያለውም ነገር አሁንም ደግሞ እቺ ልጅ ደግሞ ጭራሽ በሚዲያ ምናምን ነገር እንደዛ ሲደረግ በቃ እሱ ነው ያናደዳት ማለት ነው። እሱ ቆይ እኔ አንድ ቀን ባካሽ ድንገት ካገኘሽ በአካል ተገናኝተን ብነግርሽ የሆነ በቃ አለ የሚያሳምን ነገር እነግራታለሁ። ለአንቺ ዩቲዩብ ላይ ወጥቼ እንደዚህ ነው ብዬ ብናገር የሚገዳደል ሰው አለ። ዩቲዩብ ላይም ኮር የሰው ነፍስ ይጠፋል ስል ጭራሽ ወደ እኔ ያዙረው የሰው ሚስት ነች ምናምን በቃ ያስረገዝከው ምናምን ሰው ራሱ ኮመንት ስር የሚያወራው ሌላ ነገር ነው የሚሰማት። ስለሱ ነገር እኔና እሷ በአካል ካልተገናኘን በስተቀር አትረዳኝም። ዩቲዩብ ላይ ባወራ ማለት ነው። ገባሽ? እና በቃ እስኪ አሳምኛት እሺ ካለችኝ ያለችበትን ቦታ ለመንገር ፈቃደኛ ከሆነች ማለት እኔ እንትን አልልም። ታውቃለህ ከቻልሽ ተባበሪኝ። በቃ እሺ አመሰግናለሁ። የልብሽ ነው ሻይ ቡና እንበል። ሄድ ካሜራ ይዣለሁ። ቅር አይለህማ? ይዣለሁ ማለት መጀመሪያ ስትናደድብኝ ምናምን የምር ፈርቼ ነበረና ካሜራ እዛ መንገድ ላይ አስቀምጬ ይከራል። እዴ በቃ ነገሩ እንደዚህ ሆኗል እኮ አሁን ዩቲዩብ። አይ ችግር የለውም እና ችግር የለውማ። ለምን ቀርሽ? አይ የተናገርነው ሚስጥር አይ ለምን ቀርሽ? ለምን እኔ ማወራው ነገር ብዙ አሁን ስለሰው አወራኝ። የሰው ስም ጠራኝ። የምርክን ነው? ቅር ካለ ለምንድን ነው ኖርማሊ በቃ ማለት ባለፈው እንትን ስለሚሉ ምናምን ከሷ ጋራ ሆኜ ሁለታችሁም ጋር ያለኝ ስሜት አንድ እንደሆነ ለሚዲያ እንትን ለማለት ነው። ለአንተም ለሷም አላደላም። ገባህ? ስለዚህ ካሜራ ያስቀመጥሽው ሱመያ ታዳምጠኛለች፣ ትሰማኝና ትናደድብኛለች ብለሽ ነው ማለት ስለሷ አልነገርሽኝ አይደለም እንጂ ስለሷ የት እንዳለች ታውቂያለሽ። ወይኔ ጉዴ ባልነግርሽ ነበር። ኖ አይደለም እንዴ አይደለም እንዴ ምንም እናወራው ነገር የለም። አጥፊና እናወራ ነገርኩህ እኮ ሱመያን አሳምኛት እሺ ካለችኝ ሶስታችንም ቁጭ ብለን እናወራለን። ከዛ የተረፈ ግን እናወራለን። እንደውም ለይ ነበር አልሄድም። በቃ ቅር አይለማ ግን ቆይ እንዴ ምን ነው ፈርተሽ ነው? ስለዚህ ብዙ እናወራው አይደለም የምር አይደለም እንዴ ምንም ነገር የለም። በቃ ከዛ በኋላ እናወራው አጠፋዋለሁ ግን ችግር የለውም። የምር አይደለም ምነግርህ ምንም ነገር የለም።